ምን አይነት ስነ ስርዓት የሌለው ሰውዬ ነው? ሄሎ አባት፣ መንገድ ዘግተህብኝ የቆምኩና መኪናህን አንሳልኝ። ምሳ እየበላሁ ነው። ትጠብቅኛለሽ? አልችልም፣ እኔም ርቦኛል። ለምን ከኛ ጋር አትበይ? የሚያዘዝ ነው። ወንድም ስነ ስርዓት የለህም? የማታውቀውን ሰው በዚህ ልክ ምን ታካብጃለሽ? ጭራሽ ይቆጣል እንዴ? መጣው ብሩ። ማናት? አላቅም፣ ግን ማቆ ድምፅ መሰለኝ። እናት አንቺ ነሽ? ባቢ ይቅርታ ለቀልድ ብዬ ነው። እሺ አልተቀየርክም? አሁንም አምሮብሻል። እሱን ተው። አላገባህም? ለሚስትነት የሚሆን ሴት ከየት ይመጣል ብለሽ ነው? አሁንም ምርጫ ላይ ነህ? አዲስ ህይወት የመጀመር ቤተሰብ የመመስረት ፍላጎት የለህም? ማን ይጠላል ብለሽ ነው? ኒቆዲሞስን ታውቀዋለህ? ማን ነው ኒቆዲሞስ? ምሳህን እየበላው ለምን አልነግርህም? ሰባተኛው የዐቢይ ጾም ሳምንት ጌታችን ኢየሱስ ክርስቶስ ቀንና ሌሊት ወንጌልን ያስተምር እንደነበረና በዘመኑ የነበረው የሕግ ሰው ኒቆዲሞስ በጌታ ትምህርት እጅግ ተማርኮ ሳለ ቀን ቀን ወደ ጌታ ዘንድ እየመጣ እንዳይማር አይሁድ ይቃወሙኛል የሚል ፍራቻ ስለነበረበት ሌሊት እየመጣ ከጌታ ዘንድ እንደተማረ ይነገርበታል። በዚህ ጾም ወቅት ደግሞ በረከት የምታገኙበት ስራ ልንገራችሁ። በሙታን ሰማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች አሁንም በዓታቸው ተሰርቶ አላለቀም። የተጀመረውን ስራ በመጨረስ በረከት እናገኝ። መርዳት ለምትፈልጉ ሰዎች በንግድ ባንክ አካውንት 1044 25 98 391 ላይ ማገዝ ትችላላችሁ። መልካም ጾም።